ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። ለጋሽ ሰለሞን መኪናውን ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችኋለሁ። ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ አዶናይ አንድ ቻሌንጅ ተቀብሏል። ብሩክ ሪል ስቴት ጋሽ ሰለሞን የብሩክ ሪል ስቴት እንግዲህ ብሩክ ሪል ስቴት እንችላለን፣ ይቻላል፣ የማይቻል ነገር የለም። ዛሬ ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። የሪል ስቴቱም ሆነ የመዝናኛው እንዲሁም የበጎ ስራዎቻችን ማሳያዎች ብዙሃኑ ጋር ተደራሽ ይሆን ዘንድ የቲክታክ ቤተሰብን ማፍራት ወሳኝ ቢሆንም እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። በጣም ነው የምናመሰግናችሁ። ባይዘዌ እኛም የምንፈልገው ደረጃ ላይ ደርሰናል። ስለዚህ ለአዶናይም ለብሩክ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን ማለት ነው። ሌላው ነገር የግድ 1.5 ሚሊዮን እስኪሞላ አንጠብቅም ማለት ነው። ሌላው ወንድማችን አዶናይ ላነሳኸው በጎ ሐሳብ ብሩክ ሪል ስቴት ፈጣን መልስ የሰጠ እንደሆነም ደግሞ እናምናለን። እናንተም ኮሜንት ላይ የገባችሁ ይሄንን ሐሳብ እንድታቀርቡ እንፈልጋለን። እናንተም ቤተሰቦቻችን ከዚህም በኋላ አዳዲሶቹ የቲክቶክ ቤተሰቦቻችን እንግዲህ እስከዛሬ ስንሰራ የነበረውንም ስራ እየገባችሁ ሂዱ። በተለይ ይሄን ነገር ለማድረግ የሞከርነው ሁሌ እንደምንናገረው የትም ቦታ ዱባይ ላይ ስትመጡ ቤት ለመግዛት ከየትም ቦታ ሊሆን ይችላል። ከረንትሊ ቤት እያያችሁ ከሆነ ልዩነቱ ያለው እኛ ጋር ምን እንደሆነ ምንጊዜም አጣርታችሁ ኑ። ይሄ ነገር እንዲደርስ ስለፈለግን ነው። ስንት ሰው ትርፋማ አድርገናል፣ ስንት ሰው የስንት ሰውን ቤት አድነናል። ይሄንን እየገባችሁ ቪዲዮን ስታዩ ሞር ስለኛ ድርጅት ታውቃላችሁ ማለት ነው። ይሄንን ቻሌንጅ በመቀላቀል ለኛም ለጋሽ ሰሌም እንዲሁም ለአዶኒም ላሳያችሁት ፍቅር ክብር እንሰጣችኋለን። እንወዳችኋለን፣ እናከብራችኋለን። ጋሽ ሰሌ እንኳን ደስ ያሉት። ብሩክ ሪል ስቴት ሁሌም ከጎኖት ይሆናል። አዶኒም ይሄ ላመጣኸው የበጎ ሐሳብ ተሳክቷል ማለት ነው። እንግዲህ ጋይስ እንደነገርናችሁ ገና ከዚህ የሚበልጡ ብዙ ነገሮች፣ ቻሌንጆች፣ ብዙ ነገሮች ይመጣሉና ለማንኛውም አንዴ ሁላችንም እናጨብጭብ። ለብሩክ ሪል ስቴትም ለአዶናይም ለጋሽ ሰሌም እንኳን ደስ አላችሁ። በጣም ደስ የሚል ነው። እግዚአብሔር ይመስገን ነው። እንግዲህ ጋሽ ሰሌ ማለት ታላቅ አርቲስት ናቸው። መኪና የላቸውም እንጂ በታክሲ ሄዱ ተገኝቶ ነውና አንዳንድ አጋጣሚዎች ለበጎ ናቸው። እንመልከት። ለጋሽ ሰለሞን መኪናውን እሳቸው የመድኃኒዓለም ቤት ለመስራት እዚህ ተገኝተው መድኃኒዓለም ስራውን ሰራ። ክብር ምስጋና ይግባው። መድኃኒዓለም ክብር እሱ ይውሰድ። አዶናይ በእውነት በጣም ልቡ ቅን የዋህ ነው። እሰይ ነጋ እግዚአብሔር የተመሰገነ ከሚመጣው ውዥንብር ሁሉ ካፍ ያወጣል። አባታችን ለጋሽ ሰሌ የገብታለን። ቀናና የሆነ በቃ ምኞት ይሰማኝ ነበር ውስጤ። ምክንያቱም እኔ ሆም አሎን የሚለው ፊልም እያየው ያደኩ ሰው ነኝ። which is አንድ ህፃን ልጅ ነውና ከቤቱ ይጠፋል። which is ፋሚሊዎቹ እንዳለ ወደ ሌላ ሀገር ይሄዳሉ ማለት ነው፣ እሱን ረስተው። ከዛ ይህ ልጅ ምን ማድረግ ይፈልጋል? ሀገሪቷን ኤክስፕሎር ማድረግ ይፈልጋል። በቃ ሄዶበት የማያውቅ ቦታ መሄድ፣ ገብቶበት የማያውቅ ቦታ መግባት ምናምን እና
ይህ ልጅ በጣም በቃ ነፃነቱ በቃ በጣም ያስቀናኝ ነበረ። ለመጀመሪያ ጊዜ ቤተሰቦቹ ትተውት ሲሄዱ ማለት ነው በቃ ዘፈን ከፍቶ ምናምን I feel good I knew that I would ምናምን እያለ ብቻውን በቃ እየጨፈረ ብራሽ እያደረገ ምናምን እንደ አንድ ወጣት አክት ማድረግ ጀመረ ምናምንና ከዛ እሱን ልጅ በጣም ነበር የምወደው። ይህ ሆም አሎን ይባላል። የክሪስማስ ሙቪ ነው። ባይ ዘ ዌይ ሜሪ ክሪስማስ። ክሪስማስ እየተቃረበ ነው ያለው በውጭ ሀገር። ምንም እንኳን 1.5 ፎሎወሩ ነገር ግን ለጋሽ ሰለሞን መኪናውን ሰጥተነዋል ብለዋል። ይህ አባት አርቲስት ሰለሞን የመድኃኔዓለምን ቤተክርስቲያን ለማሰራት በሄዱበት መድኃኔዓለም ደግሞ የነሱን ቤት ሰርቶላቸዋል። ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር ባይገባም ለጋሼ መኪናው ተገዝቶ ይሰጣቸዋል የሚል መግለጫንም ትናንትና ምሽት ላይ ይፋ አድርገዋል። ይበል የሚያሰኝ ነው። በዚሁ አጋጣሚ ታዲያ አዶናይን እንዲሁም ደግሞ ብሩክ ሪል ስቴትን በከፍተኛ ሁኔታ ልናመሰግናቸው ይገባል። እኚህ አባት ታዲያ ይህንን ነገር በሚሰሙበት ሰዓት በደስታ አንብተዋል፣ እንዲሁም ደግሞ ዝማሬን አሰምተዋል። ዝማሬውን እንግዲህ የማሰማችሁ ይሆናል። መልካም ስራዎችን እናበረታታም። ጃኒን ተጠቅሞባታል። ወደዳችሁም ጠላችሁ ጃኒ እንጂ ማንም አላስጠጋውም ነበር። ሪመምበር there's nobody ከጃኒ ውጪ እሱ አዶናይን ያስጠጋው አንድ ሰው ነበር። ግን እሷም አልተጠቀመችም። አያችሁ ምስኪን ሴቶች አንዳንዴ ምንም ማያውቁት ነገር አለ። ጃኒን ተጠቀመባት። ላጥብልት ጭውቴው እንደዛ ነው እንዴ። ይጩፋ ጋር ነበር እኮ ከማርያም ከማለቱ በፊት ግርግር ሲያስነሳብህ ላጥ ብለህ ማርያም ማርያም ብለህ ደግሞ ተሸወድካቸው። ሰው ሾርት ሜሞሪ ነው። አበሻ እንደ ጉድ ጢባ ጢቤ መጫወት የምችለው ህዝብ ነው አብዛኛው። ማን ነው ስሙ? ይሄ መጽሐፍ ቅዱሱላ ሰጥቶት አስተምሮት ምናምን አይደል ሌላከው ምንም እውቀት የሚባል የላችሁም። ስለዚህ ማንም ሀስል የሚያደርጋችሁ ናቸው። አታስታውሱ። ከዛ በኋላ መጣና ማርያም ማርያም አላችሁ። ማርያም አምላክ አይደለችም። አብጠህ ትፈነዳለህ፣ ፈንድተህ ትሞታለህ። ማርያም አትሰማ። እኔም ማውቃት የኢየሱስ እናት ማርያም አለች መጽሐፍ ቅዱስ ላይ የዳነች ያዳነች አይደለም የዳነች ጸጋ የተሰጣት የሰጠች አይደለም ጸጋ የተሰጣት ማርያምን አውቃታለሁ። ቅዱስ ገብርኤል መጥቶ ሰላም ያላት